በ2016 ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ተፈትነው ካለፉት 5% ተማሪዎች ውስጥ አንዱ ነኝ። በጣም ከፍተኛ ውጤት ካስመዘገቡ ተማሪዎች ተርታ ባልሰለፍም በግሌ ግን የምፈልገው ዩኒቨርሲቲ ለመግባት የሚያስችለኝ ነጥብ አግኝቻለሁ። ይህንን ደግሞ ያረኩት ተመሳሳይ በሆነ አጠናን ዘዴ አመቱን ሙሉ በመከተልም ሆነ እንዲሁም ደግሞ አብዛኛው የቀኔን ክፍል በማጥናት በማሳለፍም አይደለም። በዚህ ለፈተና ትንሽ ጊዜ በቀራችሁ ሰዓት ላይ ምን አይነት ያጠናን ዘዴ መከተል እንዳለባችሁ እንዲሁም ደግሞ እንዴት ስትሮንግ ሜንታሊቲ ለፈተና መገንባት እንዳለባችሁ በዚህ ቪዲዮ ማስቃኛችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም እንዴት ናችሁ? ሚኪያስ ጊዜ ይባላልው። በ12ኛ ክፍል የመልቀቂያ ፈተና ወስጄ ማለትም በበይነ መረብ ወስጄ ከ600 366 ነበር ያስመዘገብኩት አምና ማለት ነው። አይኑ ዛስማች የሆነ ትልቅ ውጤት ሆኖ አይደለም፣ ነገር ግን ለእናንተ የሆነ መስጠት የፈለኩት ቲፕ ስላለ አሁን 12ኛ ክፍል መልቀቂያ ፈተና ለመውሰድ 2 ሳምንት ምናምን ቢቀራችሁ ነው እና ነገሮችን እንዴት ክሊር ማድረግ እንዳለባችሁ እንዲሁም ደግሞ ሜንታሊታችሁን እንዴት አርጋችሁ ቢልድ ማድረግ እንዳለባችሁ ለማሳየት ነው ይሄ ቪዲዮ አላማው። እስካሁን ድረስ ምንም አይነት ጥናት አጥንታችሁ ማታውቁ ከሆነ ቪዲዮውን ባታዩት መክራችኋለሁ። ምክንያቱም በዚህ በቀራችሁ ጊዜ ከአዲስ መጀመር እንደማታስቡ ተስፋ አደርጋለሁ። በመጀመሪያ ደረጃ አሁን ላይ ማድረግ ያለባችሁ መከለስ ነው። ያጠናችሁትን ነገር መከለስ ነው እንጂ እንደ አዲስ ሁሉንም ነገር መጀመር አሁን ላይ ያጠናችሁትን ነገር ራሱ እንድትረሱት ነው የሚያደርጋችሁ። አንዱ የሁለት ነገር ለመጨመር ብላችሁ ያጠናችሁትን ፎርጌት ማድረግ የለባችሁም። ሎዱ እየጨመረ በመጣ ቁጥር ወይም ቀናቶቹ ደግሞ እየገፉ በመጡ ቁጥር በ3 ወይም በ4 ቀን ውስጥ ከልሳችሁ ለፈተና መቀመጥ በጣም ነው የሚከብዳችሁ እና ያን ነገር ለመቀነስ 2 ሳምንት ወይ 1 ሳምንት አካባቢ ሰጣችሁ ያጠናችሁትን ነገር በደንብ ሪሄርስ ማድረግ አለባችሁ። ሪሄርሳል በጣም አስፈላጊው ነገር ነው። ማትሪክ ላይ ከመቀመጣችሁ በፊት ሆነ ማንኛውም ኤግዛም ላይ ከመቀመጣችሁ በፊት ሪሄርሳል በጣም አስፈላጊው ነገር ነው። ዘ ቤስት ሪሄርሳል ሜተድ ደግሞ የሚባለው ደግሞ ቲቺንግ ሜተድ ነው ማለት ነው። ቲቺንግ ሜተድ በምትጠቀሙበት ሰዓት እንዴት ነው ማለት ነው? በራችሁ ትዘጋላችሁ መጀመሪያ። ከዛ የክፍል ጓደኞቻችሁ አብራችሁ እንደሆኑ አስዩም ታደርጉታላችሁ። ከዛ በኋላ አውትሎድሊ ድምጻችሁን ከፍ አድርጋችሁ ማለት ነው ፕሬዘንት ታደርጋላችሁ። ማንንም በሌለበት ቢሆንም ፕሬዘንት ታደርጋላችሁ። ይሄ ነገር ፈተና ላይ የምትቀመጡበት ሰዓት ያጠናችሁትን ነገር ሚሞራይዝ ለማድረግ በጣም ኢፌክቲቭ የሆነ ሜተድ ነው። ሁሉም ተማሪ ማለት ይቻላል በጣም ኢፌክቲቭ የሆነ ሜተድ ነው። ጉግልም ማለት ይችላልላችሁ። በጣም አሪፍ ሜተድ ነው ማለት ነው። ቲቺንግ ሞድን ተጠቀሙ እጠቁማችኋለሁ። አሁን ላይ ፈተናውን ልትወስዱ ትንሽ ጊዜ በቀራችሁ ሰዓት ላይ ፈተናውን እንደዚህ ከሚያሰናክላችሁ ነገር ማለትም ፈተናው ይከብዳል፣ የማይሰራን ኢምፖሲብል የሆነ ነገር ነው ምናምን ከሚሉ ወሬዎች ከጓደኞቻችሁም ሆነ ከሶሻል ሚዲያው የሚነገራችሁ ነገር አለመስማት ነው። ፈተናው በይዘቱ በጣም እየቀለለ የመጣ ነው። ማለትም ከዚህ ቀደም በነበሩት አመታቶች ይልቅ አሁን ይሄ ከአምና እንዲሁም ካቻምና የነበሩ አመታቶች ፈተናቸው እየቀለሉ ነው በደንብ የመጡት። ማየት ትችላላችሁ። ፈተናዎቹን ወስዳችሁ ካገኛችሁ ወስዳችሁ መመልከት ትችላላችሁ። በጣም እየቀለሉ ነው የመጡት ፈተናዎቹ እና አሁን ማድረግ ያለባችሁ ነገር ከእንደዚህ አይነት ወሬዎች ርቃችሁ እንዳጠናችሁ ታውቃላችሁ። እሱን በደንብ ከልሳችሁ ኮንፊደንሳችሁን በጣም ጨምራችሁ ቡስት አድርጋችሁ ያለምንም ቴንሽን ፈተናው ላይ ከተቀመጣችሁ ፈተናው ሙሉ ለሙሉ ተሰርታላችሁ። እንደውም አሪፍ ውጤት አምጣችሁ የምትፈልጉበት ቦታ ላይ መድረስ ትችላላችሁ። ይሄንን በቃ ታልፉታላችሁ። ምንም የሚከብድ ነገር አይደለም። ምክንያቱም እኔ ያን ያክል ጎበዝ ተማሪ ምናምን ሆኜ አልነበረም አምና ሳልፍ። ብቻ ኮንፊደንስ ጨምሬ ምንም አይነት ቴንሽን ከውስጤ በማላቀቄ ነው እንጂ ያን ያህል በጣም አጥንቼ ምናምን በጥናቴ በኢፈርት ምናምን አይደለም ያለፍኩት። ይሄንን 100% የምነግራችሁ ነገር ነው። ዋናው ነገር ጭንቅላታችሁ ላይ ነው የሚያልቀው ፈተናው። እንዲሁም ደግሞ ከሁሉም በላይ በጣም አስፈላጊ የሆነ ነገር አለ። ምንድነው? አምና ካቻምና ከዛ በፊትም የነበሩትን ፈተናዎች ማለትም የማትሪክ ጥያቄዎች ወስዳችሁ ፕራክቲስ ማድረግ ነው። በጣም በጣም ወሳኝ ነገር ነው። ፈተናው ራሱን ይደገማል ማለት ሳይሆን እንዳለ ይዘቱን ማወቅ ትችላላችሁ። በምን አይነት መንገድ ጥያቄው ይወጣል የሚለውን ነገር ካወቃችሁ አብዛኛው የጥያቄውን ክፍል እንዳወቃችሁ ትጠሩት። ምክንያቱም ጥያቄው ሞዱን ካወቃችሁት እዛ ላይ በደንብ አድርጋችሁ
ሪቫይዝ ታረጋላችሁ። ያጠናችሁት ነገር ሪቫይዝ ታረጋላችሁ። ከዛ ምን ያክል እንዳወቃችሁ ሰልፍ ቼክ ታረጋላችሁ። አሁን ላይ እንደውም ከዘመኑ ጋር የመጡ አፕሊኬሽኖች አሉ። ኢትዮ ማትሪክ በጣም አሪፍ አፕሊኬሽን ነው። እንደነሱ አይነት አፕሊኬሽኖች አሁን ላይ አሉ። እነሱን አውርዳችሁ እየተጠቀማችሁ እንዲሁም ደግሞ ጉግል አሲስታንቶች እንደ ቻትጂፒቲ ላይ የከበዳችሁን ጥያቄዎች አፕሎድ እያደረጋችሁ ሞር ኢዚየር በሆነ ወይ እየተረዳችሁ ስልካችሁን በደንብ መጠቀም አለባችሁ። አሁን ላይ ፈተናው ስለደረሰ ያማታቋቸውን ነገሮች ጉግል አሲስታንቶች ላይ እየለቀቃችሁ ምናምን በደንብ ክሊር አድርጋችሁ ነገሮችን መሄድ አለባችሁ። አሁን ላይ ሰዓቱ ለእንደዚህ አይነት ነገሮች ነው እንጂ ከአዲስ ጀምራችሁ የምታነቡበት ነገር ብላችሁ ጀምራችሁ የምትሄዱበት ነገር አይደለም። እንደዛ ከጀምራችሁ መከለስ የነበረባችሁን ሰዓት እያቃጠላችሁ ትሄዳላችሁ። ጥያቄዎችን በደንብ አድርጋችሁ መለማመድ አለባችሁ። ለእንደዚህ አይነት ደግሞ እንትኖች እኔ አንድ የምጠቀምበት መጽሐፍ አለ፣ ሪኮመንድ ላርጋችሁ። ኪ የሚባል መጽሐፍ አለ። በጣም አሪፍ ነው። ዲቴል የሆኑ መልሶች አሉት። ማለትም የማትሪክ ጥያቄዎች የአንድ የ5 ዓመት ጥያቄዎች አንድ ላይ ይዞ ከነ መልሳቸው ማለት ነው። ይሄ ሶሻል ነው። የናሽናልም አለ፣ ገበያ ላይ ታገኙታላችሁ። እሱን ብትጠቀሙት ብዬ መከራችኋለሁ። ከነ መልሱ ስላለ ተጠቀሙት። ዘንድሮ ፈተናው በሁለት መንገድ እንደሚሰጥ ይታወቃል። በኦንላይን እንዲሁም ደግሞ ከዚህ ቀደም እንደነበረው በወረቀት ማለት ነው። ያው በኦንላይን የምትፈተኑት የገባችሁ ትወጣላችሁ ማለት ነው። ዩኒቨርሲቲ ውስጥ እዛው አታድሩም። በወረቀት ያው እንደው ጊዜው እዛው ነው የምትሆኑት ማለት ነው። በኦንላይን የምትፈተኑት ስለ ፈተናው የሚወሩ ሩመሮች ምናምን ዩኒቨርሲቲ ባለመግባታችሁ ቅር ሊላችሁ አይገባም ጭራሽ። ምክንያቱም ፈተናው በኦንላይን ሲሆን አድቫንቴጆችን ይዞላችሁ ይመጣል። ከምንም አይነት ስህተቶች የጸዳ ነው ኦንላይን በእርማት ሰዓት ማለት ነው። እንዲሁም ደግሞ ሰዓታችሁን ኢፌክቲቭሊ እንድትጠቀሙት ያደርጋችኋል ማለት ነው። ምክንያቱም ሰዓታችሁ ይጻፍላችኋል። ደግሞ የሰዓት እጥረት አይኖርም፣ አድ ይደረግላችኋል። ማንኛውም የባከነ ሰዓት ካለ አድ ይደረግላችኋል። የሆነ የኢንተርኔት ሸዳውን ምናምን ቢኖር ኦሪንቴሽን እንደተሰጣችሁ አይነት ነው። በቃ አሪፍ የሆነ አቀባበል ነው የሚደረግላችሁ እዛ ስትሄዱ ማለት ነው። ፈተናው ደግሞ ያው ኤግዚት ኤግዛም የሚሰጠው በኦንላይን ነው፣ የታወቀ ነው እና ምንም አዲስ ነገር አይደለም። የሆነ የሚበላሽ ነገር ይኖራል ብላችሁ መስጋት የለባችሁም። ከወረቀቱ አንጻር እንደውም ሴፈስት ሜተድ ነው ማለት ነው ይሄኛው ማለት ነው፣ ይሻላል እና ምንም አይነት ስጋት ሊያድርባችሁ አይገባም። በመጨረሻም ለሁላችሁም ተፈታኞች ማለት ነው፣ በወረቀትም ለምትፈተኑት ሆነ በኦንላይን ለምትፈተኑት መልካም እድልን እመኛለሁ። አይ ሆፕ ሁላችሁም የሆነ ጥሩ ነገር ከዚህ ቪዲዮ እንዳገኛችሁ አስባለሁ። ሌላ ተጨማሪ ኮንተንቶችን ከፈለጋችሁ ኮሜንት ላይ ንገሩኝ። እኔ ለመስራት ወደ ኋላ አልልም።